አምለክሙ ሰባብየቴ በዚህ ክፍል ኑሪኢ ሁልቋተ ግዕዝ ማአሃዱ እስከ ነምዕት። በዚህ ክፍል ከአንድ እስከ መቶ ያሉ የግዕዝ ቁጥሮች እናያለን። ጽንሁ ምስሌ ሁልቋተ ግዕዝ ማአሃዱ እስከ ነምዕት። የግዕዝ ቁጥሮች ከአንድ እስከ መቶ ይላል። መንስኤ ግስ መነሻ ግሳቸው ነው ይሄኛው። በፊደል ሲጻፉ፣ በአሃዝ ሲጻፉ፣ በአረበኛው ሲጻፉ ማለት ነው። አሃደ አንዳደረገ፣ አሃዱ በአሃዝ ሲጻፍ ይሄን ይመስላል። አሃዱ ምልክቱ ማለት ነው። ከላ ሁለት አደረገ፣ ክልኤቱ በአሃዝ ሲጻፍ፣ ሰለሰ ሰለስቱ ሰለስቱ፣ ረባአ አርባዕቱ፣ ሐመሰ ሐምስቱ በምልክት ሲጻፍ፣ ሰደሰ ስድስቱ፣ ሰብአ ሰብአቱ፣ ሰመነ ሰመንቱ፣ ተስአ ተስአቱ፣ አሰረ አሰርቱ። እስራ የሚለው መነሻ ግሱ አሰረ የሚል ነው። ሰላሳ የሚለው ሰለሰ የሚል ነው። ሌሎቹም በዚህ መልኩ ይቀጥላሉ። ስለዚህ እስራ በአሃዝ ሲጻፍ እስራ ይህን ይመስላል። ሰላሳ አርባአ ይህን ይመስላል። ሀምሳ ስልሳ ሰብአ ሰማንያ ተስአ ዘጠና ማለት ነው። ምዕት በዚህ ይህን ይመስላል ማለት። ለምሳሌ አሰርቱ አሃዱ 11 ብለን ለመጻፍ ብንፈልግ አሰርቱን እዚህ ጋር እንወስድና አሃዱን መጨመር ነው። አሰርቱ ወአሃዱ፣ አሰርቱ ወክልኤቱ እያለ ተስአ ወተሳቱ እንደገና ምዕት ካለ በኋላ ምዕት ወአሃዱ፣ ምዕት ወክልኤቱ እያለ ይቀጥላል ማለት ነው። ስለዚህ እነዚህን ቁጥሮች በቀላሉ ለመያዝ አብዛኛው ከዛው የግዕዙን ፊደላት ቁጥሮቹ የግዕዙን ፊደላት ይመስላሉ። ለምሳሌ ይሄኛው አርባዕቱ አይኑ አን ይመስላል። ሐምስቱ ረን ይመስላል። ስድስቱ ጌን ይመስላል። ሰባቱ ጊን ይመስላል። ተሳቱ ሀሌታው ሃን ግዕዙን ይመስላል። አርባአ ሳ ንጉሱ ሰን ሳ ይመስላል። 50 ሀሌታው ሃ አራተኛውን ይመስላል። ስሳ ነን ይመስላል። ይሄኛውን አግዳሚውን ብናጠፋው ማለት ነው። ሰብአ ሮን ይመስላል። ተስአ ንን ይመስላል። እንደምታዩት ምዕት የን ይመስላል ማለት ነው። በግዕዝ ቁጥሮች ዜሮ አይካተትም። ያ የሆነበት ምክንያት ራሱን የቻለ ለምሳሌ አሰርቱ ብለን ስንጽፍ፣ እስራ ብለን ስንጽፍ፣ 30 ብለን 40 ብለን ስንጽፍ ምን ስላለን ነው? ራሱን የቻለ ስያሜ ስላለን ነው። አሰርቱ ብለን ስንጽፍ ይኸው 10 አለን። እስራ ብለን ስንጽፍ ይኸው አለን 30 40 ምዕት እስከ ምዕት ስንጽፍ ራሱን የቻለ ስያሜ ስላለን ዜሮ አያስፈልገንም። ለምሳሌ የአረበኛው ሲጽፍ 10 ብሎ ሲጽፍ አንድን ይጽፍና ዜሮን ያመጣል። በግዕዝ ግን እንደዛ አይደለም። ራሱን የቻለ አሰርቱ የሚል አሃዝ ስላለ በዚህ መልኩ እንጽፋለን ማለት ነው። ሰላም ለክሙ